ድነናል፣ እየዳንን ነው፣ እንድናለን ብለን እናምናለን። ድነናል ስንል ከሞት ወደ ሕይወት ከጨለማ ወደ ብርሃን በክርስቶስ ኢየሱስ በመስቀሉ ስራ ያለ ስራችን አምነን ተጠምቀን የጌታን ቅዱስ ሥጋና ክቡር ደም ተቀብለን ልጅነትን አግኝተናል ብለን እናምናለን። ጸጋው በእምነት አድኗቸዋል እንዲህ። በጸጋ ከዳንን በኋላ ግን በጎ ስራ ወይንም መልካም ስራ የሚለው ደግሞ ክርስቲያናዊ ሕይወት ይባላል። እንድናለን የምንለው በዚህ በፊልጵስዩስ መልእክቱ ሐዋርያው ቅዱስ ጳውሎስ በምዕራፍ 2 ከቁጥር 12 በፍርሃትና በመንቀጥቀጥ ሆናችሁ የየራሳችሁን መዳን ፈጽሙ። ከታች እንደሆነ አውቃለሁ፣ ጥቅሱን ያዘው ስለማልደግሞ። እንደገና ኤፌሶን ምዕራፍ 2 ከቁጥር 10 ላይ ደግሞ እኛ ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀው መልካሙ ስራ ለማድረግ በክርስቶስ ኢየሱስ ተፈጠረ። ስለዚህ ከዳንን በኋላ ማለት ልጅነትን ካገኘን ከሞት ወደ ሕይወት ከመጣን በኋላ መልካም ስራን የምንሰራው እግዚአብሔር በክርስቶስ ኢየሱስ በኩል ያዘጋጀልን ነገር ስለሆነ ለዛ ነው ጳውሎስ ቲቶ 3:8 ላይ ቃሉ የታመነ ነው። ኦፍኮርስ ክርስቲያን ስለሆንኩኝ ቃሉን አከብራለሁ አልክድም። እግዚአብሔርንም የሚያምኑታል። እግዚአብሔርን ምን የሚሉት ለአማኞች ነው የተጻፈው። በመልካም ስራ በጥንቃቄ እንዲጸኑ እነዚህ አስረግጠ እንድትናገር ፈቅዳለሁ አለ ጳውሎስ። አስረግጬ የምነግርህ ለዚህ ነው። ስለዚህ እንድናለን ስንል ይሄን እየዳንን ነው ስንል ይሄንን እያለን እንድናለን ስንል ደግሞ ጌታ ኢየሱስ ክርስቶስ ወደኛ ይመጣል። ልክ እዚህ በዮሐንስ ወንጌል ላይ እንደተጻፈው ላንብብላችሁ። ዮሐንስ ወንጌል ምዕራፍ 14 ላይ የኛ የክርስቲያኖችን ታላቅ ተስፋ ላንብብላችሁ። ደስ ይበላችሁ ክርስቲያን ይሆናችሁ። ልባችሁ አይታወቃል። የኔ ተወዳጆች ልባችሁ አይታወቅ ክርስቲያኖች፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ያስ ባይሆንላችሁ ነበረ ስፍራ አዘጋጅላችሁ ዘንድ ሄዳለሁ። ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔ እወስዳችኋለሁ። አሜን በሉ ክርስቲያኖች፣ እባካችሁ አሜን በሉ። ጌታ ኢየሱስ ድጋሚ ወደኛ ይመጣል። እሱ ወዳለበትም ደግሞ ይወስደናል። ሁላችንም ክርስቲያኖችን ለዚህ ክብር ያብቃል። መናፍቃንንም አሳምኖ ወደ ቤተክርስቲያን አምጥቶ ለዚህ ክብር ያብቃቸው እላለሁ። ስለዚህ እንድናለን ስንል ጌታ ኢየሱስ ይመጣል፣ ወደ እርሱም ደግሞ እንሄዳለን። እሱ ወደኛ ይመጣል፣ እኛም ወደ እሱ እንሰበሰባለን። የዘላለም ሕይወትን መንግስተ ሰማያትን ከጌታ ኢየሱስ እንወርሳለን። በምን ስንጸና? በመልካም ስራ ስንጸና። ስለዚህ ድኛለሁ፣ እየዳንኩኝ ነው። እድናለሁ ስንል ይሄ ነው። ለምንድነው ቃላቶቼ ላይ እንደዛ የሆንኩት ስል ግብረ ገብ የሌላቸው ሰዎች ማስተማር ስላለብኝ ሰንበት ተማሪ ሊቅን ማስተማር አለበት። ስርዓት ለሌለው ሰው በዚህ መንገድ ነው የምናናግረው። እግዚአብሔር ያክብርልኝ። መልካም ጊዜ ይሁንላችሁ። ሶፊ ተባረክ፣ ጸጋውን ያብዛልን። ሁላችሁም ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። ድሉ የክርስቲያኖች ነው። መልካም ጊዜ